ላንተ ህይወት አለመሳካት ማንም ሰው ተጠያቂ አይሆንም። መውቀስ ካለብህ ሌሎችን ሰዎች ሳይሆን ራስን አንተነትን ውቀስ። ለምን እዚህ ቦታ ቀረው? ለምን ህይወቴን ማሻሻል አልቻልኩም ብለህ ራስን ውቀስ እንጂ ማንም ተጠያቂ አይሆንም ላንተ ህይወት አለመሳካት። ምክንያቱም እያንዳንዳችን የየራሳችን አእምሮ ተሰጥቶናል ማሰብ የሚችል ማለት ነው። ስለዚህ አስበ የምትፈልገውን ህይወት መኖር ላንተ የተሰጠ ኃላፊነት ነው። እርግጥ ነው ከድሃ ቤተሰብ ተወልደ ሊሆን ይችላል፣ የሚደግፍ ሰው ላይኖር ይችላል። ነገር ግን እንደዛም ሆኖ ታግሎ ማሸነፍና የምትፈልገው ቦታ መድረስ ያንተ እንጂ የሌሎች ኃላፊነት አይደለም። ስለዚህ ለህይወት አለመሳካት እጣትን ወደ ሌሎች ሰዎች አትጠቁም። መጠቆም ካለብህ ወደ ራስ ኃላፊነት መውሰድ ነው እንጂ ያለብህ ኃላፊነቱን ያንተን ህይወት ኃላፊነት ወስደ ለቤተሰቦች መስጠት አግባብ አይደለም። ስለዚህ ህይወትን ለመቀየር ራስን አእምሮ የተሰጠ እንድታስብበት ስለሆነ ማሰብ ነው እንጂ የሚጠበቅበት ሌሎችም ሰዎች መውቀስ አለያም ጥፋተኛ ማድረግ አይገባም። ስለዚህ ህይወትን ለመቀየር ስትነሳ ሌሎች ሰዎች እንዲያግዙህ ሳይሆን ራስህ እንደምትወጣው ራስህ የፈለክበት ቦታ እንደምትደርስ ማሰብ ነው እንጂ አንተ እንትና ያግዘኛል ብለህ ሰውን ተደግፈ የምትጀምር ከሆነ ሰው አያደርስም የምትፈልገው ቦታ። ስለዚህ ማድረግ ያለብን ራስህ አድርግ። መሞከር ያለብን ሞክር፣ ክሰር፣ ውደቅ እንጂ መንግስትን፣ ግብርን፣ ሰውን ምናምን አትውቀስ። አንተ በራስህ በህልምህ ካላመንክ እንዴት ሌሎች ሰዎች በአንተ ህልም ያምናሉ? ስለዚህ አንተ በህልምህ ካመንክ ራስነ መጋፈጥ ያለብህ፣ ራስነ መዋጋት ያለብህ ከነገሮች ጋር እንጂ ላንተ ህልም ብሎ ሌላ ሰው አይለፋም። ላንተ ህልም ብሎ ሌላ ሰው አደጋ ውስጥ ራሱን አይከትም። ስለዚህ ሺህ ጊዜ የሚወድህ ቤተሰብ ራሱ የሚወድህ ወንድም የሚወድህ አባት ራሱ ቢሆን ላንተ ህልም ብሎ እሱ አደጋ ውስጥ አይገባም። ላንተ ህልም ብሎ እሱ እንቅልፉን አጥቶ አያድርም። ምክንያቱም ህልሙ የታየህ ላንተ ነው፣ የምታሳካውም አንተ ነህ። ድሉም ያንተ ነው፣ ብትወድቅም ሽንፈቱ ያንተ ነው ማለት። ስለዚህ ህይወትህ ያልተሳካው በራስህ ኃላፊነት ነው እንጂ በሰዎች አይደለም። ስለዚህ ኃላፊነቱን ጠቅላላ አድርገህ ወደ ራስህ መውሰድ ይገባል ማለት ነው። ምክንያቱም እኔ የድሃ ልጅ ነኝ እያልክ እኔ የሚደግፈኝ የለም እያልክ በዚህ ብትቀጥል ነገ ልክ እንዳንተ ያንተ ልጆች እኔ የድሃ ልጅ ነኝ እያሉ ህይወታቸውን ላለመቀየር ስበብ ይደረድራሉ ማለት ነው። ስለዚህ ያ ደግሞ መሆን የለበት። ማድረግ ያለብህን አድርግ፣ መሆን ያለብህን ሁን። ለህልም ለዓላማ መከፈል ያለበትን መስዋዕትነት ክፈል እንጂ ሰዎችን ማሳበብ ወይም ሁኔታዎች ስላልተመቻቹ ምናምን። ሁኔታዎች አይመቻቹም። ከነገራችን ላይ ህልም ካለ ሁኔታዎች ራስን የምታመቻቻቸው እንጂ ሌሎች ሰዎች አይደለም የሚያመቻቹልህ። ስለዚህ ይሄንን አውቀ የምትፈልገውን ለማሳካት መንቀሳቀስ ነው ያለብህ። ተንቀሳቀስ። የምትፈልገውን ለማግኘት የሚደረገውን ሁሉ አድርግ። የሚከፈለውን ክፈል። ያኔ በከፈልከው በዘራው ልክ ሳይሆን በለፋበት ልክ የምትፈልገውን ራስ ታገኛለህ ማለት ነው። ስለዚህ እጣትህን ወደ ራስ ተጠቁም እንጂ ወደ ሌሎች ሰዎች አትጠቁም። ኃላፊነቱን ራስህ ነው መውሰድ ያለብህ። ማንም ያንተን ህይወት ኃላፊነት እንደማይወስድልህ ማወቅ አለብህ። ስለዚህ ይሄን አውቀ እናንተና ማለቱን ትተህ እኔ ወደሚለው መምጣት አለብህ። ሙሉ ያልተሳካበት ምክንያት ካለ ኃላፊነቱ ለሌላ ሰው ስተው ስለሆነ አሁን ኃላፊነቱን ወስደህ ለማስተካከል መጣር ነው ያለብህ። ይሄንን ተጠቀሙበት። እወዳችኋለሁ። ቻው።